ሙሉ ለሙሉ ጥንቅቅ አድርጎ የተናጠል ካርታዎቹን አዘጋጅቶ ቤቶችንም እንዳየሻቸው በዚህ ደረጃ ጨርሶ ነው ለሽያጭ ያቀረበው። ሜካኒካል ቬንቲሌሽን ሳኪንግ ሲስተም ዘርግተንላቸው የምንገኘው ከቦሌ ደንበል ወደ ጋዜቦ መተን ከጋዜቦ ኦልሞስት ወደ 300 ሜትር ገባ እንዳለን ነው። መስቀል ፍላወር የሚባለው አካባቢ ማለት ነው። 50% የሚሆነውን እስከ 3 ወር ባለ ጊዜ ከፍለው ቀሪ 50%ን ግን ቤቱን እየኖሩበት ከ5 እስከ 15 ዓመት ረዥም ጊዜ ባንክ ጋር አስተሳስረንላቸው መግዛት ይችላሉ ማለት ነው። እኛው ላይቲንግ ሲስተም ተከትሎ እዚህ ጋር ዳይኒንግ ቴብላችን ነው የሚሆነው። ስለዚህ ቅርብ ነው የሚሆነው ለዴሊቨሪ። በፎሬን ከረንሲ ነው የሚከራዩት። ስለዚህ ሬንታል ቫሊዋቸውም ከፍ ያለ ነው ማለት ነው። እኛ ጋር አንድ ሰው መጥቶ ቤትን ለመግዛት ሲያስብ ሁለት አድቫንቴጅ ነው ያለው ማለት ነው። ልኖርበት ቢል ጸጥ ብሎ ሊኖርበት የሚችል ቆንጆ አካባቢ፣ ቆንጆ ኤንቫይሮንመንት ያለው በጣም ሴንተር የሆነ ሎኬሽን ይሆንለታል። ለአከራየውን ቢል በቁጥራዊ ደረጃ ከ$2500 እስከ $3000 ይከራያል። ከፊት ለፊታችን ያለው መንገድ አፍሪካ ቬኑ ነው። ወደ አፍሪካ ህብረት የሚወስደው መንገድ ነው። ከጀርባችን የመስቀል ፍላወር መንገድ ነው ያለው። ሰላም ጤና ይስጥልን ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች በየጊዜው ወደ እናንተ በማድረስ ይታወቃል። ዛሬም ለቤት ፈላጊዎች በሙሉ አዲስ የሆነ ደስ የሚል የምስራች ይዘንላችሁ መተናል። ጥንቅቅ ያለ ቤት ወዲያውኑ ገዝታችሁ ገብታችሁ መኖር ለምትፈልጉ ሰዎች 100% ያለቀለት ቤት ይዘንላችሁ መተናል። 50% ደግሞ የብድር አማራጭ የተዘጋጀለት ነው። እንግዲህ ይሄ ቤት በምን አይነት የካሬ አማራጭ ነው የቀረበው? ዋጋው ስንት ነው? ምን አይነት መንገድ መጠቀም አለብን ይሄንን ቤት ለማግኘት የሚለውን ደግሞ አንድ በአንድ የምናብራራላችሁ የምናቀርብላችሁ ነው የሚሆነው። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ፕሮግራማችንን ከመጀመሪያው እስከ መጨረሻው በመከታተል ከኛ ጋር እንድትቆዩ ከወዲሁ እየጋበዝኩኝ ፕሮግራሙ በመምራት አብሬያችሁ ቆይታ ማደርገው እኔ ህሊና አብርሃም ነኝ። በካሜራማን ደግሞ ናኦላለ። ወደ ፕሮግራሙ ሰላም እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አመሰግናለሁ። ራስን አስተዋውቀኝ። ዛሬ አንድ መረጃ ሰምተን ነው ወደዚህ የመጣ ነው። የት ነው የተገኘ ነው? እና ደግሞ ራስን አስተዋውቀኝ። በጣም አሪፍ። እንግዲህ የተገኛችሁት ማይ ቾይስ ሪል ስቴት ይባላል። እኔ ደግሞ ፍቃዱ ግርማ ይባላለሁ። እዚህ በማይ ቾይስ ሪል ስቴት የሽያጭ አስተባባሪ ሆኜ እየሰራሁ ነው ያለሁት። ሰምተሽ የመጣሽውን መረጃ ደግሞ የማሳይሽ ይሆናል ማለት ነው። በጣም ደስ ይላል። እስቲ ምን አይነት ቤቶች ነው ይዛችሁ ለኔ የመጣችሁት? በጣም ጥሩ ጥያቄ። ሙሉ ለሙሉ ያለቁ ቤቶች ናቸው። በሴሚ ፊኒሽድ እና በፉል ፊኒሽድ አማራጭ ደግሞ ለሽያጭ የቀረቡ። በሴሚ ፊኒሽድ ከሆነ ቀጥታ ዛሬውኑ የሚረከቧቸው፣ በፉል ፊኒሽድ ከሆነ ደግሞ ከ3 እስከ 6 ወር ባለ ጊዜ የምናስረክባቸው ቤቶች ነው። ይበልጥ ደግሞ ቤቶችን እያየናቸው ብናወራ ደስ ይለኛል። በጣም ደስ ይለኛል። ይቻላል። እንግዲህ ቤቶቻችን ለማየት ከዚህ ጀምር ፈርስት ፍሎር ላይ ነው ያለ ነው። ግራውንድ ፍሎር የምንለው እንደምታየው ከጀርባችን 2 ሊፍቶች አሉ ብዬሻለሁ። እነዚህ 2 ሊፍቶች ኢንስቶል እየተደረጉ ነው። ኦልሬዲ ስራ ለመጀመር ሬዲ እያደረግናቸው ነው የምንገኘው ማለት ነው። ከጀርባችን ኦፊሳችን ያለው፣ እዚህ ጋር ደግሞ ለሱፐር ማርኬት የሚሆን ሰፊ ኤሪያና ላውንደሪ ስፔስ ነው ያለው ማለት ነው። ስለዚህ ሙሉ ፍሎሩ ይሄ ሪሴፕሽን ኤሪያ ለነዋሪዎቹ ሪሴፕሽን ኤሪያ ሊፍቶቹን ደረጃውንና የሱፐር ማርኬቱን ኤሪያ የሚያገኙበት ይሆናል ማለት ነው። በጣም ደስ ይላል። ልክ ሲገቡ ያለው ይሄ ነው። አዎ ይሄን ነው የሚያገኙት። በጣም አሪፍ። እሺ እንግዲህ እዚህ ጋር ደግሞ ስንመጣ የምናገኘው ሪሴፕሽን ኤሪያውን ነው። እዚህ ጋር እንግዲህ እንደምታዩ የአፓርትመንቱ ዋና መግቢያ በሩ ነው። እችኛዋ ኤሪያ ደግሞ እንግዲህ ሪሴፕሽን ኤሪያችን ነው የምትሆነው። እዚህ ጋር ደረጃው አለ። እዛ ጋር ሊፍቶችን ያገኛሉ ማለት ነው። ወደዛ ያልኩሽ እንግዲህ ሱፐር ማርኬትና ኦፊሱን ጨምሮ እነዚህ እንዳሉ ሆነው ማለት ነው። ቤቶች ደግሞ ምን ይመስላሉ የሚለውን ወደ ላይ ወጥተን አንድ ስቴፕ ወጥተን የምናያቸው ይሆናል ማለት ነው። ደስ ይለኛል። እሺ አፓርትመንታችን አንደኛ ፎቅ ላይ ነው ያለ ነው። ቲፒካል ናቸው አክቹአሊ ከአንደኛ ፎቅ ጀምሮ እስከ 20ኛ ፎቅ ሁሉ መኖሪያዎች ስለሆኑ ተመሳሳይ የሆነ አቀማመጥ ነው ያላቸው። ደረጃችን አለ። ኮሪደሩን ይዘን መጣን። እዚህ ጋር አንድ ቤት አለ ከጀርባዬ። እዛ ጋር 2 ቤቶች አሉ፣ 3 ቤት ማለት ነው አጠቃላይ። እዛኛው ጀርባ ፊት ለፊታችን ደግሞ 2 ቤቶች አሉ፣ አጠቃላይ 2 እዚህ ጋር አንድ ይሆንና 5 ቤቶች አንድ ወለል ላይ ይኖራሉ ማለት ነው። እዚህ ጋር የሊፍቶቹ ስፔስ አለ ታች ያየናቸው ማለት ነው። ስለዚህ እነዚህ 2 ሊፍቶች አየን። እዚህ ጋር ደግሞ የደረቅ ቆሻሻ ማስወገጃ ጋርቤጅ ሹት የምንለውን ነገር እናገኛለን ማለት ነው። እዚህ ጋር አለ። ስለዚህ እነዚህን ፋሲሊቲዎች በዚህ ደረጃ ጠንቅቅ አድርገን ሰርተናቸዋል ማለት ነው። በጣም ደስ ይላል። ውስጥ ገብተን ደግሞ ቤቶቹ ምን እንደሚመስሉ ስለ እያንዳንዱ ነገር ብታሳየኝ። በጣም አሪፍ። እስኪ አንደኛውን ቤት እንየው። እሺ
እንግዲህ ከቤቶቻችን መካከል አንደኛውን ቤት ላሳይሽ። ይሄንኛው ባለ 3 መኝታ ቤት ታይፕ 180 ካሬ ሜትር ነው። እንደገባን እንግዲህ በራችን ይሄን ይመስላል። በነገራችን ላይ ለፊኒሺንግ እየተጠቀምናቸው ያሉ በሮች ይሄን በር ነው፣ ኪንግ ስቲል ነው፣ ላይክ ሜታል የሆነ በር ነው። ሳውንድ ፕሩፍ ነው፣ ዋተር ፕሩፍ ነው። በሩን በዘጋሽ ቁጥር የድምጽ ብክለት አይኖርም ማለት ነው። ጸጥ ነው የሚለው። እንደገባን እቺ ሎቢ ነገር ትሆነናለች። እዚህ ጋር እንደገባን ፊት ለፊታችን ሳሎናችን እናገኘው። እዚህ ጋር ግን ቀድመን ኦፕን ኪችናችን ሞደርን ኪችን የምንለውን ኦፕን ኪችኑ እናገኛለን ማለት ነው። ወይ ሰፊ ነው፣ በጣም ደስ ይላል። በጣም አሪፍ ኪችን ነው፣ ልቅልቅ ያለ ነው። ፕላስ ደግሞ የተጠቀምናቸው ማቴሪያሎች በጣም ሃይ ኳሊቲ ማቴሪያሎች ናቸው። በዚህ ሌቭል ቆንጆ ማቴሪያልን ተጠቅመናል ማለት ነው። የሜካኒካል ቬንቲሌሽን ሳኪንግ ሲስተም ዘርግተንላቸዋል። እንዳጠቃላይ አሁን ኪችን ላይ ሙቀት ምናምን የእንፋሎቶች ምናምን ባንዴ ቤት ውስጥ አያፍንም፣ የቤት ሽታ ይቀየራል አይቀየርም ማለት ነው። ላይክ ይሄኛው ሳክ ያደርገዋል። ስለዚህ በዚህ ሌቭል ሞደርን በሚባል ደረጃ የተዘጋጀ ነው ማለት ነው። ኪችናችን እንደጨረስን እንግዲህ እዚህ ጋር የምናገኘው ምንድነው? እዚህ ጋር እችኛው ላይቲንግ ሲስተም ተከትሎ እዚህ ጋር ዳይኒንግ ቴብላችን ነው የሚሆነው። ስለዚህ ዳይኒንግ ኤሪያ ነው። ኪችናችን እዚህ ጋር አለ። በጣም ቅርብ ነው የሚሆነው ለዴሊቨሪ ማለት ነው። ዳይኒንግ ስፔሳችን እንደጨረስ ደግሞ እዛ ፊት ለፊታችን የምናገኘው ሳሎናችን ነው የሚሆነው ማለት ነው። ይሄኛው ሊቪንግ ኤሪያችን ነው። እንደምታየው በጣም ሰፊ ስፔስ ነው። እንደፈለግን ማቴሪያሎችን ልናስቀምጥበት የምንችል ማለት ነው። አክቹዋሊ እየተዘጋጀ ነው እንደ ሾውሩምም ለማዘጋጀት ማለት ነው። እንደምታየው እንግዲህ ሶፋው ምናምን በዚህ ሌቭል ነው የሚቀመጥ። የቲቪ የሚቀመጥበት ኤሪያ እዛ ጋር አለ። ከወንበሮቻችን ያለውን ርቀት በዚህ ሌቭል ማሰብ ቲቪ በጣም የቀረበ አይሆንም። እዚህ ጋር ከሆነ በቂ የሆነ ስፔስ አለው። በቂ የሆነ ስፔስ ይኖረዋል። ፕላስ ደግሞ እንግዲህ ምንድነው ሰፊ የሆነ በረንዳ አለው። ሻተር ዶር ይኖረውና ሰፊ የሆነ በረንዳ ይኖረዋል። ላሳይሽ እስኪ። እንግዲህ እንደምታየው ሻተር ነው። ሻተር ዶሩ የፍሬንች ዶር የምንለው ማለት ነው። እሱ አለ። ደን ደግሞ እዚህ ጋር ሰፋ ያለ በረንዳ እናገኛለን ማለት ነው። እንግዲህ ምንድነው ፈርስት ፍሎር ነው ያለ ነው። እይታው በዚህ ሌቭል የተገደበ ይመስላል። ኦፍ ኮርስ ግን ከፍ ሲል ደግሞ ሞር በጣም የሚያማረ ነው የሚሆነው። ሙሉ ከተማውን ማሳየት የሚችል በጣም ቆንጆ እይታ፣ ያልተገደበ እይታን እናገኝበታለን ማለት ነው። በጣም ደስ ይላል። ውስጥ ገብተን ደግሞ የሚቀረውን ክፍሎች ያሉ ይመስለኛል። ኦፍ ኮርስ እሱን ደግሞ ብታሳየኝ። ወደ ቀጣዮች ክፍሎች ደግሞ ስንሄድ እንግዲህ 3 ቤድሩም ታይፕ ነው ብዬሻለሁ። ሳሎኑን፣ ኦፕን ኪችን፣ ዳይኒንግ ስፔሱን ከበረንዳው ጋር አየን። ማስተር ቤድሩሙን ደግሞ ላሳይሽ። ማስተር ቤድሩሙ እዚህ ጋር እንደገባ ሎቢያችን ነው የሚሆነው። እዚህ ጋር የመኝታ ቤታችን በር አለ። በጣም ሃይ ኳሊቲ በር ነው እንደምታዩ። ይህም ቆንጆ ማቴሪያል ነው ኢምፖርትድ የሆነ። ስለዚህ ይሄ ማስተር ቤድሩማችን ይሆናል ማለት ነው። ይህንን የመሰለ ያማረ ስፋት ይኖረዋል። መኝታችን እዚህ ጋር ነው የሚያርፈው። ይሄ መኝታ የሚያርፍበት ክፍል እንደዚህ ይሆናል። እዛ ጋር ካፖርዱ አለ እንደምታየው። በዚህ ሌቭል ካፖርዶቹ ተገጥመዋል። ሙሉ ስፔስ ስለያዘ ተጨማሪ አያስፈልግም ማለት ነው። ሌላ ቦታ አያስፈልገንም። ኦልሬዲ የተዘጋጀ ስለሆነ የተዘጋጀ ነው። ፕላስ ደግሞ ብዙ ማቴሪያሎችን መያዝ እንዲችል ተደርጎ ነው ሰፊ ስፔስ ነው የተሰጠው ማለት ነው። ደን እዚህ ጋር ስንመጣ ደግሞ ባዝሩሙ እናገኛለን። የማስተር ባዙን ማለት ነው። ማስተር ባዛችንም ይህንን ይመስላል። ገና ማቴሪያሎችን እየገጠምን ነው። እንደምታየው በጣም ሰፊ፣ ስፋቱ በጣም ደስ የሚል ነው። ስፔስ ላይ በደንብ ነው የተጨነቃችሁበት። እሱን ተመልክቻለሁ። ትንሽ ቁጥቁጥ ሲሆን ደስ አይልም። ሰፋ ሲል ነው የሚያምረው። እኔ የምወደው እንደዛ ስለሆነ። ፕላስ ደግሞ ማስተር ቤድሩም ላይ ደግሞ በረንዳ አለው። ሳሎናችን ላይ አይተናል። እዚህ ጋርም ስንመጣ ደግሞ በረንዳው እናገኛለን። የፍሬንች ዶሮ አለ። በቂ የሆነ ብርሃን ማግኘት ይችላል። ወጣ ብሎ መናፈስም ይችላል ማለት ነው። ይህንኑ በረንዳ እናገኛለን። ፕላስ ደግሞ ሳሎን ላይ ሆነን እያየናቸው የነበሩ እይታዎችንም ደግሞ ማግኘት እንችላለን ማለት ነው። ከመኝታ ቤቱ ማግኘት እንችላለን። ኦፍ ኮርስ በጣም ደስ ይላል። እሺ ማስተር ቤድሩማችን ይህን ይመስላል። ማስተር ባዝ፣ ቁም ሳጥኑ ፕላስ እዚህ ጋር በረንዳ አለው። ሌሎች መኝታ ቤቶችን ደግሞ እንያቸው። እሺ ወደዚህኛው ስንመጣ እንደምታየው ኮሪደር አላቸው። ይህን ኮሪደር ይዘን ስንመጣ እዚህ ጋር ቅድሚያ የምናገኘው የሰራተኛ ክፍል ወይንም ለስቶር አገልግሎት የሚሆን ሰፋ ያለ ስፔስ ያለው አንድ ክፍል ነው ይሄ። ደን እዚህ ጋር ስንመጣ ደግሞ የላውንደሪ ስፔስ እና ኮመን ባዝሩም እናገኛለን። ኮመን ባዝሩም ሰፊ ፉል ባዝ የሆነ ሁሉም ቶይሌት፣ ሲንክ፣ የእጅ መታጠቢያ ቦታና ሻወር ያለው ማለት ነው። የላውንደሪ ስፔሱን ጨምሮ እዚህ ጋር እናገኛለን። ከዚህ ከጀርባ አንደኛውን መኝታ እዚህ ጋር ሁለተኛውን መኝታ እናገኛለን ማለት ነው። ሌትስ ይሄኛውን ነው። እዚህ ጋር እንግዲህ ስንገባ ሁለተኛው መኝታ ቤት ነው ማስተሩ። ይሄ ሁለተኛ መኝታ ቤት ደን ሶስተኛው አለ ማለት ነው። ይህም እንደምታየው ሰፊ ስፔስ ነው ያለው። እዚህ ጋር የመኝታችን የሚያርፍበት አልጋ የሚያርፍበት ክፍል ነው። እዚህ ጋር ቁም ሳጥናችን አለ። ማንበቢያ ዲስክ እንዲሆን የማንበቢያ ዲስክን ጨምሮ ቁም ሳጥኑ በዚህ ጋር አለ። ፕላስ ደግሞ እንግዲህ ይሄ ቤት ልክ ሳሎን ላይ በረንዳ እንዳየ ነው፣ ማስተር ቤድሩም ላይ በረንዳ እንዳየ ነው፣ እዚህ ጋርም ደግሞ በረንዳ ይኖረዋል ማለት ነው። በረንዳ እናገኝለታለን። በጣም አሪፍ። ተመሳሳይ የሆነ እይታ ሳሎን ላይ ማስተር ቤድሩም ላይ ያየነውን እይታ ማየት የሚያስችለን እዚህ ጋርም አንድ በረንዳ እንደ ሶስተኛ በረንዳ ይኖረናል ማለት ነው። በቂ የሆነ ብርሃን እያንዳንዱ ክፍል ላይ በደንብ የሆነ እያየው ያለሁት እያንዳንዱ ክፍል
ጥሩ የሆነ ብርሃን ያገኛል። መኝታ ክፍል ደግሞ በደንብ ነው የሚያስፈልገው። በተደጋጋሚም ሰዎች ያነሳሉ። ኦፍ ኮርስ አሁን የኛን ቤት እንደዚህ እንደያየሻቸውም ስለሆነ ግልጽ ስለሚሆንልሽ ሁሉንም ካየሻቸው በቂ የሆነ የተፈጥሮ ብርሃንን ያገኛሉ። ስለዚህ የሆነ አይታፈኑም፣ በጣም ክፍት ነው የሚሆኑት። ብርሃናቸው ከበቂ በላይ ነው የሚሆነውና ብዙ ደግሞ ቤት ብለሽ ስታስቢ ደግሞ ያ ነገር በጣም ዲዛይን ላይ ትኩረት የሚሰጠው ነገርና ሊሰጠው የሚገባ ነገር ነው ማለት ነው። እሱን እኛ እንግዲህ በበቂ ሁኔታ ተጠበንበታል ማለት ነው። ሶስተኛው መኝታ ቤት ደግሞ ይህንን ይመስላል ማለት ነው። ይህም በጣም ሰፊ ስፔስ ነው ያለው። እንደምታየው ሬክታንግላር ነገር ነው። መኝታችን እንደፈለግን ማስቀመጥ እንችላለን። 2 ትንንሽ አልጋዎችን ወይም ደግሞ አንድ ትልቅ አልጋ ይይዝልናል ማለት ነው። በቂ የሆነ ስፔስ ነው ያለው። እንደውም እንደ መጨረሻ እንደ ሶስተኛ መኝታ ቤት አይመስልም። ጥሩ የሆነ ቦታ ነው ያለው። እዚህኛውም ላይ ከዚህ በፊት እንደተመለከት ነው በቂ የሆነ ብርሃን አይቼበታለሁ። ቤቶቻችን ከሞላ ጎደል ይህንን ይመስላሉ። እንግዲህ ይሄኛው በፉል ፊኒሽድ ሌቭል ሰርተን ያጠናቀቅ ነውና በፉል ፊኒሽድ ለምናስረክባቸው ቤቶች በዚህ ሌቭል በዚሁ የሴራሚክ ታይፕ በዚሁ የካቢኔት ማቴሪያሎች ቁምሳጥኖቹ እንዳይሽ በዛ ማቴሪያል በሮቹንም በተመሳሳይ የውስጥ በሮችን ማለት ነው። ሜን ጌቱ ሴሚ ፊኒሽዱን ፉል ፊኒሽዱን ተመሳሳይ ስለሚሆን በዚህ ሌቭል ነው የምናስረክበው ማለት ነው። የውጭ ማቴሪያሎች ናቸው አብዛኞቹ። ለካቢኔት የሚጠቀምናቸው ማቴሪያሎች ኪችን ቶፑን ጨምሮ ማለት ነው። ደን ሴራሚክም የተጠቀምነው ፐርኬ የውጭ ማቴሪያሎች ነው። ስለዚህ የፉል ፊኒሽድ ሌቭላችን ይህንን ይመስላል ማለት ነው። ሴሚ ፊኒሽድ የሚባለውን ደግሞ ዛሬውኑ መረከብ ትችሉና ራሳችሁ አጠናቃችሁ ወይም ፊኒሽንግ ሰርታችሁ መግባት ትችላላችሁ የሚል አማራጭም አለን እያልኩሽ ነበርና እሱን ደግሞ ላይ ወተን የማሳየሽ ይሆናል ማለት ነው። እሺ፣ ደስ ይለኛል። ሴሚ ፊኒሽድ አማራጭ የምንለው ደግሞ ይሄንን ነው የሚመስለው። እነዚህ ቤቶች ምንድነው ላይክ ፊኒሽንጉን ባለቤቱ እንዲሰራው ተላልፎ የሚሰጡ ናቸው። ከሜን ጌት ጀምሮ እንደምታየው እንግዲህ እዚህ ጋር ኮሪደር ምናምን ሴራሚክ ተሰርቷል። አክቹአሊ እንደምናየው እዚህ ጋር ሜን ጌቱን እንገጥማለን። ቅድም ፊኒሽንግ ላይ ተሰርቶ ያየነው ቤት እንዳለው ስቲል በር ይገጠምለታል። አዎ። ከዛ በኋላ ይሄ ግን ሊሾ ተደርጎ እንደዚህ ነው ለሴራሚክ ሬዲ ተደርጎ ነው የሚሰጠው ማለት ነው። የደንበኛው ኃላፊነት ይሆናል ይሄን መስራት። የፈለገውን ነገር የመጠቀም እድሉ ለሱ ነው የሚመጣው። የፈለገው ማቴሪያል የከለር ታይፑን ጨምሮ የማቴሪያል ታይፑንም ጥራቱን ጨምሮ የፈለገውን መጠቀም ይችላል ማለት ነው። እንደምታየው እንግዲህ ፍሬንች ዶሮ አለ የሻተሩ ማለት ነው። በረንዳውን ጨምሮ ማለት ነው። ፍሬሙ ተገጥሟል። የቀረው መስታወቱ ነው። እሱ የሚገጠም ይሆናል በካምፓኒው ማለት ነው። ከዛ ውጭ የቀሩት ነገሮች ግን የኤሌክትሪክ ስራው ዋየሩ ተዘርግቷል ምናምን አምፖሎችን መግጠም የባለቤቱ የገዥ ነው የሚሆነው። ጂፕሰም ቻክ ተደርጎ ነው የቆመው። ጣሪያውንና ግድግዳውን ስንመለከት ማለት ነው ዋየሮቹ እንደዚህ ተዘርግተው ተቀምጠዋል። እንግዲህ ባለቤቱ እነዚህን ፊክቸሮችን መግጠም የሱ ፋንታ ነው የሚሆነው፣ የሱ ስራ ነው የሚሆነው ማለት ነው። የውስጥ በሮችንና ሌሎች የሴራሚክ የባኞ ቤት እቃዎችን ኤቭሪቲንግ ሙሉ ለሙሉ ማሟላት የገዥ ይሆናል ማለት ነው። ካምፓኒው በዚህ ሌቭል ነው የሚያስረክበው። ካርታው ሬዲ ነው። ዛሬውኑ ግን ተረክቦ ስራ መጀመር ደግሞ ይችላል ማለት ነው። እንግዲህ ቤቶቻችን እንዳይሻቸው በፉል ፊኒሽድ አማራጭም በሴሚ ፊኒሽድ አማራጭም ነው ለሽያጭ ያቀረብ ነው ማለት ነው። ሴሚ ፊኒሽ ስንል በዚህ ታይፕ ማለት ነው። ፉል ፊኒሽ ስንል ደግሞ ቅድም ባየነው ሌቭል ምናልባት የቀሩ ስራዎች ተሟልተው ተገጣጥመውለት ማለት ነው። እነዚህን ቤቶች እንግዲህ በ30% ቅድመ ክፍያ ጀምሮ ነው መግዛት የሚችሉት። ቀሪ 70%ን በአንድ ዓመት ጊዜ ከፍለው እንዲያጠናቅቁ ይደረጋል። ከዛ በተጨማሪ ደግሞ 50% የሚደርስ የባንክ ብድር አመቻችተንላቸዋል። ያ ማለት 50% የሚሆነውን እስከ 3 ወር ባለ ጊዜ ከፍለው ቀሪ 50%ን ግን ቤቱን እየኖሩበት ከ5 እስከ 15 ዓመት ረዥም ጊዜ ከአቢሲኒያ ባንክ ጋር አስተሳስረንላቸው መግዛት ይችላሉ ማለት ነው። በጣም አሪፍ። ይሄ ምርጥ አማራጭ ነው። እንግዲህ ይህንን የመሰለ ቤት ገንብቶ የጨረሰልን ድርጅት ማን ነው? እስከዛሬ ምን አይነት ስራዎችን ሰርቷል? እነዚህ ቤቶችስ በምን አይነት ዋጋ ነው የቀረቡት የሚለውን እስቲ ብትነግረን። እንግዲህ እሱን በዝርዝር ለማየት ረፍ ብለን ደግሞ የተወሰነውን ብናወራ ይሻላል። ደስ ይለኛል። ቤቶቻችን እንዴት አይሻቸው? ቤቶቹ በጣም ነው የሚያምሩት። እንግዲህ በነበረን የጉብኝት ቆይታ እኔ ሰፊ ቤት ነው ደስ የሚለኝ። የእናንተንም ቤቶች እንዳየኋቸው ደግሞ ቤተሰብ ላላቸው እነዚህ በዛ ብሎ መኖር ለሚፈልጉ ሰዎች በጣም ምቹ ነው። እንግዲህ ለተመልካቾቻችን እስቲ ስለ ድርጅታችሁ በመጀመሪያ አንዳንድ ነገሮችን እንበል እና ደግሞ እስከዛሬ ምን ምን ስራዎችን ሰርቷል? በጣም ጥሩ ጥያቄ። እንግዲህ አንድን ፕሮዳክት ለሽያጭ ሲቀርብ ወይም ለሽያጭ ይዞ ሲወጣ ካምፓኒው ማን ነው፣ ምን ሰርቷል የሚለው መሰረታዊ ጥያቄ ነው፣ መመለስም ያለበት ስለሆነ ማለት ነው። እንግዲህ ካምፓኒያችን ማይቾይዝ ሪል ስቴት ይባላል። በሪል ስቴት ዘርፉ የመጀመሪያው ፕሮጀክት ነው ይሄኛው። የመጀመሪያው ቢሆንም ግን ሙሉ ለሙሉ ጥንቅቅ አድርጎ የተናጠል ካርታዎቹን አዘጋጅቶ ቤቶችንም እንዳየሻቸው በዚህ ደረጃ ጨርሶ ነው ለሽያጭ ያቀረበው። ምናልባት መረከብ በሚቻልባቸው ደረጃ የተመቻቹ ናቸው ማለት ነው። የካምፓኒው ፕሮፋይል ዞር ብለን ስናይ ግን መነሻው ርስት ትሬዲንግ ከሚባል እህት ኩባንያው ነው። ላይ ርስት ትሬዲንግ ይባላል። ትልልቅ የኮንስትራክሽን ማሽነሪዎችን ኢምፖርት በማድረግ
እዚህም ደግሞ በመሸጥና በማከራየት ማሽኖችን ነው ሞር እዛ ዘርፍ ላይ ሲሰራ የቆየው። በኋላ ደግሞ ኔክስት ሆኖ የመጣው ምንድነው ቾይዝ ውሃ ነው። ሌላኛው እህት ኩባንያ ማለት ነው። በውሃ ኢንዱስትሪው ዘርፍም ቾይዝ ውሃ የሚል ራሱን የቻለ አንድ የውሃ ፋብሪካ አለው ማለት ነው። እንግዲህ በሶስተኛ ደረጃ ነው ማይ ቾይዝ ሪል ስቴት ብሎ ደግሞ በሪል ስቴት ዘርፉ ቤቶች ልማት ላይ የተሰማራው ማለት ነው። በጣም አሪፍ። እስካሁንስ ባለው በሪል ስቴት ዘርፉ ላይ የሰራችሁት ስራ አለ? ያስረከቧቸው ቤቶች፣ ሱቆች? በጣም ጥሩ ጥያቄ። ምንድነው አሁን እዚህ ጋር ስንመጣ ማይ ቾይዝ ሪል ስቴት ዘርፉ ላይ ሲቀላቀል ይሄ የመጀመሪያ ፕሮጀክቱ ነው እያልኩሽ ነበረ። ነገር ግን ሰርታችሁ ያስረከባችሁት አለ ወይ ለሚለው ግን ምላሽ ይሆናል። ይሄኛው ሳይታችን በራሱ ምላሽ መሆን ይችላል ማለት ነው። በሴሚ ፊኒሽድ የሚገዙትን ዛሬውኑ እያስረከብን ያለ ነው። ፉል ፊኒሽዶችን ደግሞ ከ3 እስከ 6 ወር ባለ ጊዜ ሰጠውን ባየነው ሳምፕል ቤታችን መሰረት በዛ ፊኒሽንግ ስታንዳርድ ጨርሰን እናስረክባቸዋለን ማለት ነው። ይህ ሲሆን እንግዲህ እንዳልኩሽ የተናጠል ካርታው ሬዲ ነው። ፕላስ ደግሞ 50% የባንክ ብድርን ከአቢሲኒያ ባንክ ጋር አመቻችቶ ነው ለሽያጭ ይዞ የቀረበው። ስለዚህ አዲስ ቢሆንም እንኳን የሪል ስቴት ዘርፉ እንደ መጀመሪያ እየተቀላቀለ ቢሆንም እንኳን ይዞት የቀረበው ነገር የሚያዝ የሚጨበጥ የሚታይ ነገር ነው ማለት ነው። ደንበኞቻችን አብዛኞቹ የሚፈልጉት ያን ነገር ነው። ያጡትም ያን ስለሆነ ገበያው ላይ ማለት ነው። እና እዚህ ጋር እንግዲህ በድጋሚ ለመግለጽ ቀጥታ የሚረከቡት ነው። በፉል ፊኒሽድ እና በሴሚ ፊኒሽድ አማራጭ ለሽያጭ የቀረበ ነው። እንዳይሻቸው አማራጮቹን ደግሞ ባለ 2 እና ባለ 3 መኝታ ቤት አማራጮች ናቸው። የሚገኝበት ሎኬሽን በራሱ ትልቅ ቫልዩ ያለው ቆንጆ ፕሮጀክት ነው ማለት ነው። ስለዚህ እንደ ካምፓኒ ይህንን ነው ይዘን የቀረብ ነው። በጣም ደስ ይላል። እንግዲህ አሁን ላይ በጣም ብዙ የሪል ስቴት ዘርፎች አገራችን ላይ እየበዙ ነው ያሉት። በጣም ብዙ ሱቆችንም ቤቶችንም በየተለያየ የሀገራችን ክፍል ላይ እየቀረቡ ነው ያሉት። ግን ከናንተ ይህንን ቤት የሚገዛ ሰው ምን የተለየ ጥቅም ማግኘት ይችላል? ምን አዲስ ነገር ነው ይዛችሁ የመጣችሁት ወደዚህ ስትገቡ? በጣም ጥሩ ጥያቄ። እንዳልሽው ግንባታዎች ከተማ ውስጥ የተለያየ ሎኬሽን ላይ ሊኖሩ ይችላሉ። የመጀመሪያው ተመራጭ ለመሆን ወይንም ከሌላው ተለይቶ ለመቅረብ ይዘሽበት የምትቀርቢውን ሎኬሽን መምረጥ መቻል ነው። እንግዲህ ማይ ቾይዝ ሪል ስቴት እንደ መጀመሪያ መርጦት የገባበት ሎኬሽን በጣም ፕራይም የሚባል ሎኬሽን ነው። የምንገኘው ከቦሌ ደንበል ወደ ጋዜቦ መተን ከጋዜቦ ኦልሞስት ወደ 300 ሜትር ገባ እንዳለን ነው መስቀል ፍላወር የሚባለው አካባቢ ማለት ነውና እዚህ አካባቢ ላይ ለከተማው ፕራይም የሚባል ሎኬሽን ነው። በጣም ቆንጆ ሎኬሽን ነው። ለተለያየ ቢዝነስ እንቅስቃሴ የሚደረግበት ሎኬሽን ነው። ፕላስ ደግሞ ለከተማችን በየትኛውም ዳይሬክሽን ብታየው ወደ ስቴዲየም ብትሄጅ፣ ቦሌ ብትሄጅ፣ እዚህ ጋር ወደ ቄራ ሜክሲኮ እንደዚህ ብትሄጅ ሴንተር የሆነ አካባቢ ነው ማለት ነው። ስለዚህ እንደዚህ አይነት ሎኬሽንን መርጦ መጀመር በራሱ ተመራጭ ያደርግሻል ማለት ነው። ሌላኛው ፕሮዳክትን ጨርሰን ነው ይዘን የቀረብ ነው። አልቆ ደንበኞች መተላለፍ በሚችልበት ሌቭል ላይ ተዘጋጅቶ ነው ይዘን የቀረብ ነው። እሱ በራሱ አንድ ልዩ የሚያደርግ ነገር ነው። አብዛኛውን ካየሽው አንደር ኮንስትራክሽን ነው። ዊዝን ዘ ኔክስት 3 or 4 years ደሊቨር የሚደረግ ነው። እኛ ጋር ግን ዛሬ ወይንም ነገ እያልናቸው ነው። ስለዚህ የገዢዎቹ ወይም የደንበኞቻችን ውሳኔ ነው ማለት ነው ማተር የሚያደርገው እዚህ ላይ። ስለዚህ ይሄኛውም ሌላ ለየት የሚያደርገን ነገር ይሆናል ማለት ነው። አካባቢውን ግን በትንሽ ልግለጽልሽና ይሄ አካባቢ እንግዲህ መስቀል ፍላወር ከጋዜቦ ጀምሮ ያለው አካባቢ በጣም ዲፕሎማቲክ የሆነ ኤሪያ ነው። ከፊት ለፊታችን ያለው መንገድ አፍሪካ ቬኑ ነው። ከደንበል ወደ አፍሪካ ህብረት የሚወስደው መንገድ ነው። ከጀርባችን መስቀል ፍላወር መንገድ ነው ያለው። ፕላስ እዚሁ አካባቢ ያሉ አፓርትመንቶችና ኢንተርናሽናል ሆቴሎች ናቸው። አሁን እኛ ጋር ቤት ለሚገዙ ሰዎች ለሁለት ፐርፐዝ ይሆናቸዋል ማለት ነው ቤቱ። አንደኛ እንደ መኖሪያ ሲታሰብ አካባቢው እንደ አካባቢ የመጀመሪያው ምናልባት ከተማ ውስጥ ቆረቆር እንደ መጀመሪያ የነበረ ሰፈር ነውና ነባር ሰፈር ከመሆኑ አንፃር ለመኖርም የሚመች አይነት ኢንቫይሮንመንት አለው። ስለዚህ ለመኖርም ይሆናል። ፕላስ ለኢንቨስትመንት ስንመጣ ግን ከሚገኝበት ሎኬሽን አንፃር ሰራውንዲንጎቹ ያሉት ኢንተርናሽናል ሆቴሎች፣ እነዚህ ሌክዠሪ የምንላቸው አፓርትመንቶች ፎሬን ከረንሲ ሬንት የሚደረጉ እነዚህ አካባቢ ሰራውንዲንግ ነው። በጎረቤት ምናልባት አጠገባችን ላይ ያሉትን ሬዶር ሌሎች አፓርትመንቶች እነዚህ በፎሬን ከረንሲ ነው የሚከራዩት። ስለዚህ ሬንታል ቫሊዋቸውም ከፍ ያለ ነው ማለት ነው። እዚህ እኛ ጋር አንድ ሰው መጥቶ ቤትን ለመግዛት ሲያስብ ሁለት አድቫንቴጅ ነው ያለው ማለት ነው። ልኖርበት ቢል ጸጥ ብሎ ሊኖርበት የሚችል ቆንጆ አካባቢ ቆንጆ ኢንቫይሮንመንት ያለው በጣም ሴንተር የሆነ ሎኬሽን ይሆንለታል። ላከራየውን ቢል ከአካባቢው አንፃር ቢዝነሱ ለዛ ስለሚጋብዝ በቆንጆ ፕራይስ በፎሬን ከረንሲም ጭምር ማለት ነው ሊያከራየው የሚችል ቆንጆ ሎኬሽን ነው ማለት ነው። ስለዚህ ይሄኛውም ደግሞ ከሌሎች ትንሽ ለየት ያደርገናል ማለት ነው። መልካም እንግዲህ እዚህ አካባቢ የኪራይ መጠኑ እንዲህ ከሆነ እንደዚህ አሁን ከእንትን ባለው ዋጋ በዶላር የሚከራዩ አካባቢዎች ከመሆናቸው አንፃር ምን ያህል ይከራያል? አሁን አካባቢያችን እንዳልኩሽ የተለያዩ ሌክዠሪ አፓርትመንቶች አሉ በዙሪያው ላይ በፎሬን ከረንሲ የሚከራዩ። ለዚህ አጠገባችን ላይ ሬዶር የሚባል አለ። ማንም ሰው ጉግል አድርጎ ሊያዩ ይችላል ማለት ነው። ስለዚህ በቁጥራዊ ደረጃ $2500 እስከ $3000 ይከራያል። ሬዶር ማለት ከኛ አፓርትመንት አጠገብ ያለው ህንፃ ማለት ነው። ሩቅ ሳንሄድ አጠገባችን ላይ በዚህ ሌቭል የሚከራይ ከሆነ የኛም ተመሳሳይ የመከራየት አድቫንቴጁ ሰፊ ነው ማለት ነው። እንግዲህ ከተማችን ላይም እንደሚታወቀው የኪራይ ዋጋ በየጊዜው የሚጨምርና ዛሬ የነበረው ዋጋ በአመትና በ6 ወር ራሱ ብዙ ልዩነት የሚኖርበት ነው። እስቲ አሁን ደግሞ እንግዲህ እነዚህን የመሰሉ ቤቶች በምን ያህል ካሬ አማራጭ ነው የቀረቡት፣ ዋጋቸው ስንት ነው ወደሚለው ደግሞ እንሂድ። ዋናው ነገር
እኛም ለተመልካቾቻችን ማድረስ የምንፈልገው ነገር እሱ ነው። ይዘናቸው የቀረብነው ፕሮዳክቶች ባለ 2 እና ባለ 3 መኝታ ቤት ታይፖች ናቸው። እንዳየሻቸው በካሬ ሜትር አማራጮች ስናይ ባለ 2 መኝታውን በ139 ካሬ ሜትር አማራጭ፣ ባለ 3 መኝታውን ደግሞ 4 የካሬ አማራጮች አሉት። 166 ካሬ፣ 170 ካሬ፣ 180 ካሬ እና 190 ካሬ የምንላቸው አማራጮች አሉን ማለት ነው። እነዚህን አማራጮች ነው ይዘን የቀረብነው። እነዚህ እንዳየሻቸው ሁሉም አንድ ፍሎር ላይ 5 ቤቶች ነው የሚገኙ፣ ባለ 2 አንድ ቤትና 4 ባለ 3 መኝታ ቤቶች ማለት ነው። እነዚህን ቤቶች እንግዲህ በዋጋ ደረጃ ደግሞ ይዘን ስንቀርብ 2 አማራጭ ነው ያለው። አንደኛው ሴሚ ፊኒሽድ የምንለው ቀጥታ ዛሬውኑ ተረክበው ፊኒሽንጋቸውን መስራት በሚችሉበት ደረጃ የተዘጋጁ ማለት ነው። ሌላኛው ደግሞ ፉል ፊኒሽድ ሆኖ ምናልባት የተወሰነ ጊዜ ከ3 እስከ 6 ወር ባለ ጊዜ ሰጠውን እኛ አጠናቀን በሳምፕል ቤታችን መሰረት አጠናቀን የምናስረክባቸው ማለት ነው። ስለዚህ እነዚህ 2 የዋጋ ቫሪዬሽኖችን ይዞ ነው የመጣው። ሴሚ ፊኒሽዱን ስናይ በካሬ ሜትር 125 ሺህ ብር ነው ዛሬ ላይ እየሸጥን ያለ ነው። ይህ ለውስን ቤቶች ነው። ምናልባት እንግዲህ ለተመልካቾች አዲስ ሊሆን ይችላል። በሪል ስቴት ዘርፉ ግን እንደምታውቂው አንቺ ዋጋዎች ሲወጡ ለውስን ቤቶች ነው፣ ለተወሰኑ ዩኒቶች ለተሳይ 10 ቤቶች ከሆነ ለዚህ ዋጋ የወጡት 10 ቤቶች ከተሸጡ ራንደምሊ ዋጋ ሊቀየር ይቀየራል። አሁን እየነገርኩሽ ያለሁት ዋጋ ሊሚትድ ለሆኑ ስቶኮች ነው ማለት ነውና ሴሚ ፊኒሽዶችን በ125 ሺህ ብር ነው በካሬ ሜትር ማግኘት የሚችሉት። ያ ማለት የባለ 2 መኝታውን ሌትስ ሴይ ብናይ 139 ካሬ ሜትር ነው። አጠቃላይ ዋጋው የሚሆነው ወደ 17 ሚሊዮን 375 ሺህ ብር ነው የሚሆነው ቶታል ፕራይሱ ማለት ነው። የዚህን 30% ቅድመ ክፍያ ጀምሮ መክፈል ይችላሉ። ቀሪ 70% የሚሆነው ደግሞ ያለ ወለድ በአንድ ዓመት ጊዜ መክፈል የሚችሉበትን መንገድ አመቻችተንላቸዋል። ከዛ ውጭ ደግሞ 50% የባንክ ብድር ተጠቃሚ መሆን ከፈለጉ ደግሞ ከአቢሲኒያ ባንክ ጋር ራሳችን ካምፓኒው ራሱ ያመቻቸው የ50% የብድር ፓኬጅ አለ ማለት ነው። ያን ተጠቃሚ መሆን ይችላሉ። ያ ማለት 50% የሚሆነውን ብቻ ከገዙበት ቀን ጀምሮ እስከ 3 ወር ባለ ጊዜ ከፍለው ያጠናቁና ቀሪ 50% ግን ቤታቸው ውስጥ ነው በረጅም ጊዜ ከ5 እስከ 15 ዓመት ባለ ጊዜ ከፍለው እንዲያጠናቅቁ ይደረጋል ማለት ነው። የባለ 3 መኝታውንም ስናይ እንግዲህ 166፣ 170፣ 180 እና 190 ካሬ ሜትር ነው ይሻለው። ሌትስ ሴይ አንደኛውን ብናይ 166 ካሬ ሜትር ነው። አጠቃላይ ዋጋው የሚሆነው በሴሚ ፊኒሽድ በ125 ሺህ ብር በካሬ ሜትር 20 ሚሊዮን 750 ሺህ ብር ነው የሚሆነው አጠቃላይ ዋጋው። የዚህን 30% ነው ዛሬ ላይ እነሱ መክፈል የሚጠበቅባቸው። ያ ማለት ወደ 6 ሚሊዮን 225 ሺህ ብር ቅድመ ክፍያ መክፈል ይጠበቅባቸውና ቀሪ 70%ን ያለ ወለድ ከሆነ በአንድ ዓመት ጊዜ ድርጅቱ ጋር በሚኖራቸው ስምምነት ከፍለው እንዲያጠናቅቁ ይደረጋል። ከባንክ ጋር የሚለውን ኦፈር ከፈለጉ ደግሞ 50% የሚሆነውን ባንክ ጋር የምናመቻችላቸው ይሆናል ማለት ነው። ያ ማለት 20 ሚሊዮን ከነበር 10 ሚሊዮን የሚሆነው የባንክ አማራጭ ኑሮት 10 ሚሊዮኑን ብቻ በ3 ወር ጊዜ ከፍለው ቤቱን መረከብና መኖር ይችላሉ ማለት ነው። መልካም እንግዲህ እነዚህን ቤቶች ደግሞ በ100% መተው መግዛት የሚፈልጉ ሊኖሩ ይችላሉና ምን የተለየ ቅናሽ ያገኛሉ? በጣም ጥሩ ጥያቄ። ቅናሽ ብዙ ደንበኞቻችን ይጠይቁናል፣ እኛንም ይደርሰናል መልእክቱና ምንድነው በቅናሽ ደረጃ ያስቀምጥነው 5% ነው ሙሉ ለሚከፍል 5% ቅናሽ ይደረግለታል። ያ ማለት በ95% ቤቱን ይገዛዋል ማለት ነው። ይህ የሆነበት ምክንያት ምንድነው? እንግዲህ ያለቀ ቤት ነው። ያለቀ ቤት መሆኑ ብቻ ሳይሆን ደግሞ ሙሉ ቤቱን ሌትስ ሴይ በአከፋፈል ለሚገዛ ሰው ከ30% ቅድመ ክፍያ ጀምሮ 20 አድርጎ 10% ከፍሎ በአንድ ዓመት ጊዜ ነው ከፍሎ የሚያጠናቅቀው። ስለዚህ ካምፓኒው እንደ ካምፓኒ በአንድ ዓመት ጊዜ ኮሌክት አድርጋለሁ ብሎ ነው የሚያስበው። እንግዲህ በአንድ ዓመት ጊዜ ኮሌክት አድርጋለሁ አጭር ጊዜ ነው ያለኝ ብሎ እያሰበ ነገር ግን ኦፈር ስጠኝ ልክፈል ከተባለ ደግሞ ለዛ ተመጣጣኝ የምትሆነው ለአንድ ዓመቷ ብቻ ተመጣጣኝ የምትሆን ዲስካውንት ነው የተደረገው ማለት ነው። ስለዚህ 5% ከአጠቃላይ ዋጋው ላይ ዲስካውንት እናደርጋለን ማለት ነው። ይህ የሆነበት ምክንያት እንግዲህ እንዳልኩሽ አንድም ቤቱ ስላለቀ ነው፣ ሁለትም አጭር ጊዜ የኮሌክት የማድረጊያ ተርሞ አጭር ስለሆነ ማለት ነው። በጣም አሪፍ። እንግዲህ በጣም የሚያምር ቢልዲንግ ነው ቀደም ብለን ያየ ነው። ሰዎች ደግሞ ለመኖር የሚያስፈልጋቸው የተለያየ አይነት ፋሲሊቲዎች አሉ። እስቲ ይሄ ህንፃ ምን አይነት ፋሲሊቲዎችን አሟልተዋል? በጣም መሰረታዊ ጥያቄ ምንድነው? እንግዲህ ህንፃው እንደ ህንፃ ሙሉ ለሙሉ የመኖሪያ አፓርትመንት ነው። ላይክ አሁን ብዙ ጊዜ ቢልዲንጎች ይከፋፈላሉ። ሚክስዲዝ የምንላቸው አሉ፣ የኮሜርሻል ፓርት ያላቸው የኮምፓውንድ አይነት አፓርትመንቶች አሉ፣ አንዳንድ ሰፊ ኤሪያ ላይ ያረፉ ማለት ነው። አንዳንድ ደግሞ ሲንግል አፓርትመንት ነው፣ ሙሉ ለሙሉ ሆቴል አፓርታማ የምንላቸው አይነት ሙሉ ለሙሉ የመኖሪያ ብቻ የሆኑ ማለት ነው። የኛ አፓርትመንት የሆቴል አፓርታማ የምንለው የሶስተኛ ረድፍ ላይ ያስቀምጥ ነው ማለት ነው። እንግዲህ ይህ አፓርትመንት ስናይ በፓርኪንግ ደረጃ በቂ የሆነ የፓርኪንግ አገልግሎት እንዲኖረው ተደርጎ 5 ቤዝመንት ወደ ታች ተገንብተውለታል። ስለዚህ 5 ቤዝመንት ለፓርኪንግ አገልግሎት የሚውላለው። ደን ግራውንድ ፍሎር ምንለው ላይ አሁን እኛ ያለንበት ኦፊሳችን ማለት ነው። ግራውንድ ፍሎሩ የሱፐርማርኬት ኤሪያ፣ ኦፊስ እና ላውንደሪ ሩም ነው የሚሆነው። ከአንደኛ ፎቅ ጀምሮ እስከ 20ኛ ፎቅ ደግሞ ሙሉ ለሙሉ መኖሪያ አፓርትመንቶች ናቸው፣ ቤቶች ናቸው ማለት ነው። 21ኛው ደግሞ ቴራስ ይሆናል። ሰፊ ቴራስ ነው። ሙሉ ህንፃው ያረፈበት ኦልሞስት ወደ 742 ካሬ ሜትር ነው። ስለዚህ 742 ካሬ ሜትር
ፍሪ ስፔስ አለው ማለት ነው። ቴራሱ ላይ አዳራሽ ይኖረዋል። እንደዚህ ለመዝናኛ ሀዘን፣ ደስታ እንደዚህ አይነት ነገር ቢኖረን እንኳን ማክበር የምንችልበት ሰፊ የሆነ ሰገነት ይኖረዋል ማለት ነው እና እነዚህን ነገሮች በመሰረታዊነት አሟልቷል። ከዛ በተጨማሪ ደግሞ 2 ሊፍቶች አሉት። ደረጃ የአደጋ ጊዜ መውጫን ጨምሮ አለው። የከርሰ ምድር ውሃ ይኖረዋል ላይክ የወጣለት ነው። ባካፕ ጄነሬተር ስታንድ ባይ የምንለው ባካፕ ጄነሬተር አለው። ከዛ በተጨማሪ ደግሞ የደረቅ ቆሻሻ ማስወገጃ እነዚህ ጋርቤጅ ሹት አለው። እንዳየነውም ቅድም ሜካኒካል ቬንቲሌሽን ሳኪንግ ሲስተም ተዘርግቶለታል። ላይክ አንዳንዴ ቲዩብለስ የሆኑ ሳከሮች አሉ ዝም ብሎ የሚገጠሙ፣ እንደዛ ሳይሆን እኛ ግን ሲስተሙ ተዘርግቷል። በየክፍሉ ደርሷል። ኪችኖች እና ባዝሩሞች ላይ ሞስትሊ ቤቶች ላይ እንዳየ ነው። ስለዚህ የሜካኒካል ቬንቲሌሽን ሲስተምን ተዘርግቶለታል። ፕላስ ቴራሱ ላይ ቅድም የረሳሁት ነገር ምንድነው እንደ አጋዥ ኃይል እንዲሆን ተደርጎ ሶላር ሲስተም ያለው ነው ማለት ነው። የሶላር ሲስተም ፓኔሎች የተዘረጉለት ነው። ስለዚህ የሶላር ሲስተም አለው። የመብራት መቆራረጦች ምናምን እነሱን ኬዞች ለመፍታት በዚህ ደረጃ ታስቦበት የተገነባ ነው ማለት ነው። ይህንን የመሰለ ቤት መግዛት የሚፈልጉ በጣም ብዙ ቤተሰቦቻችን አሉና እናንተም ቤቲንጎቹ አድራሻው ማግኘት ይችላሉ። እንግዲህ እኛን ለማግኘት ታች ቪዲዮ ስር በተቀመጠው ስልክ ቁጥር ቀጥታ መደወል ይችላሉ። በቴሌግራም እና ዋትስአፕ ኮንታክት ቢያደርጉንም መልእክቶችን ቢያስቀምጡልን ምላሾችን እንሰጣቸዋለን። በአካልም በመደወል ሳይቱን መጎብኘት ይችላሉ። ፕሮግራም እያስያዙ ማለት ነው። ስለዚህ በእነዛ ስልኮች ባሉበት ሆነው ትክክለኛ መረጃዎችን ማግኘት ይችላሉ ማለት ነው። በጣም ደስ ይላል። እንግዲህ የነበረን ቆይታ በጣም ጥሩ ነበረ። ጉብኝታችንን በጣም ያማረ ነበር። ስለሰጠኸኝ መረጃ ስላካፈልከኝ ያንዳንዱ ጊዜ በጣም አድርጌ አመሰግናለሁ። እኔም ከልብ አመሰግናለሁ። ቴንክ ዩ። ውድ ተመልካቾቻችን በማይ ቾይስ ሪል ስቴት የነበረን ቆይታ ይሄንን ይመስል ነበረ። እናንተም እንግዲህ እንደተመለከታችሁት ነው። በጣም በአጭር ጊዜ ጥንቅቅ ያለ ቤትን ገዝታችሁ ወዲያውኑ መኖር ለምትፈልጉ ሰዎች እንግዲህ የዛሬው ቆይታችን ቆንጆ ወይም ደግሞ ለእናንተ የሚሆን ነው ብለን እናምናለን። የዚህ ቤት ባለቤት መሆን የምትፈልጉ ሰዎች የ50% ብድር ተመቻችቶላችኋል። ከዛም በተጨማሪ ደግሞ ከታች ባለው ስልክ ደውላችሁ ዝርዝር መረጃውን ጠይቃችሁ የቤት ባለቤት መሆን ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው እንዲደርሳችሁ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን አብራችሁ በመምራት ቆይታ ያደረኩት እኔ ሊና አብርሃም ነበርኩኝ። በካሜራማን ኦላለ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።